አንቺ እንደዚህ የምትናገሪው ከየትም የመጣሽ ለቃቃሚ ሳሮን አባዬ ከናቲና ከዳግም ምቀርበህ ልጅ ነኝ ምንድነው የምትሰሩት ንገረኝ ሳሮን የምታውቀው ብዙ ነገር አለ ነገር ግን ለአባቷ እየሸፈነችለት ነው ነገርኩሽ ካሁን በኋላ መስማት ያለብሽ እኔ አባትሽ ምልሽን ብቻ እንዴ ለምን በቃ ተናገርኩኝ ሂጂ ግቢያው ምን ልታረገኝ ሂጂልኝ ወረዛው እንዳከብርሽ ፈልገሽ ነበር ኮተታም ልክሽ ነው እሺ እኔ እንደደፋኝ ከዚህ ደፍ ቢጥልሽ ተነሽች ወደዛ ሳሮን አባዬ እዚህ ምን ትሰሪያለሽ ጋሼ ሳሮን እኮ እዚህ ያለችው አባዬ አክስቴ እኮ ናቲን ጥሪው ብላኝ ነው ምን አዎ አባዬ ናቲ ምን ብዬ ነበር ምን ብሎኝ ነበር ጋሼ ሳሮን አንቺ ቤት ሄደሽ ጠብቂ እኔና ናቲ የምናወራው ነገር አለ ምን እያደረክ ነው አንተ እኔ ምን አደረኩ ጋሼ ሳሮን እኮ ናት ቤቴ ድረስ የመጣችው ብትመጣስ ምን ብዬ ነበር ከዚህ በፊት ከምንም አይነት ሰው ጋር የተለየ ግንኙነት እንዲኖርህ አልፈልግም ብዬ አልነበረም ነው አልሰማኸኝም አዎ ግን ጋሼ እኔና ሳሮን ምንም ነገር የለንም ምንም ነገርም አላደረግንም አክስቷ እንደፈለገች ይነግራኝ ነበር ግን እርሱ እዛ ቤት እንዳይሄዱ ስላሉን እሱም ፈርተን ነው ያልሄድነው ይሄ ምንም አያሳምን ሰማኸኝ ሳሮንም ሆነች ሀና ከእናንተ ጋር በፍጹም መገናኘት የለባቸው ጋሼ ይቅርታ አድርጉልኝ ይቅርታ እንድትለኝ አይደለም የምነግርህ አሁንም እንድትጠነቀቁ ነው የምነግራችሁ እሺ ጋሼ ካሁን በኋላ እንጠነቀቃለን ምን ትጠነቀቃለህ እያየሁ አይደለም እንዴ ምን እንደምትሰራ ጋሼ በጣም ይቅርታ አይለመደንም እናስተካክላለን በድጋሚ እንዲህ አይነት ስህተት አልፈልግም ዳግም እሺ ጋሼ አይደገም ይሄ ማስጠንቀቂያ ለአንተም ጭምር ነው ሰማኸኝ አዎ ጋሼ እሱም ሰምቷል ስለዚህ ምንም አይጨነቁ እንጠነቀቃለን አይደገምም እሺ በጣም ጥሩ አንተ ምን ነክቶ ነው እኔ ምን ላድርግ ራሳችሁ አይደል እንደ የመጡት ዳጊ የለም ወይ የሆነ ነገር ብላ ታስቀራቸውም ነበር ምን ተፈጥሮ ነው ቆይ ከታችሁ ጋር ቆሜ ጋሼ መጡብኝ ምን ቆይ ያወራችሁትን ነገር ሰምቷል መስማት እንኳን አልሰሙ ዳጊ እንደዚህ አይነት ስህተት መቼም እንዳትሳሳት ይኸውልህ ከኔ ይልቅ እኮ ጋሼን ያናደዳቸው የሳሮን እዚህ መሆን ነው እሺ ዳጊ ሳሮን የምታውቀው ነገር አለ እሷ ደግሞ ምንድን ነው የምታውቀው እሱን አልነገረችኝም ቆይ ስለ ጋሼ ነው አዎ እንዴት ተብቃ አለልኝ እንዴና አሉልሽ ምን አዲስ ነገር አለ ድርጅት ውስጥ አዲስ ሰራተኛ መጥቷል ምን አይነት ሰው በደንብ አላየሁትም ነበር ግን ሰራተኞቹ ሲያወሩ እንደሰማሁት ከሆነ አዲስ ሰራተኛ መጥቷል በቃ እሺ ተብቃ ሂጂና ለናቲ ንገሪው እሱ ለኛ ምን ማድረግ እንዳለብን ይነግረናል እሺ አሁን ወዴት ልትሄጂ ነው ወደ ቤት ነኝ አንተ ወደ ቤት አትሄድም ማ እኔ ነኝ እዛ ሰውዬ ቤት የምሄደው ምን ነው ፈራከው እንዴ እንዴት አልፈረውም ሰውዬው እኮ ሰው ከመግደል ውጪ ምንም ስራ የለውም እሱማ አደገኛ ሰው ናቸው በቃ ራስን ጠብቅ ቆይ ተብቃ አሁን ቤት ገብተሽ ምን ታደርጊያለሽ በጣም ብዙ የሚጠብቀኝ ስራ አለ እሺ ላግዝሽ ጋሼ ልታሳብዳቸው ነው እሺ መስሪያ ቤት ስትሄጂ እንኳን ላግዝሽ አይሆንም ጋሼ በድጋሚ የሚመጡ ከሆነ ሌላ ነገር አስባለሁ እሱማ እንደባለፈው መሳሳት የለብንም አልቆልን ነበር እኮ ግን ተብቃ ግን ምን ረዋ ቆይ ለምንድን ነው ጋሼ አንቺን የሚከታተሉሽ መች ተከታትለው ኧረ እባክሽ ቆይ ሰውዬው ካንቺ ምንድን ነው የሚፈልገው ምን ፈለጉ አሸፋፍኝላቸው ተብቃ ካንቺ ጋር እኮ ባለፈው ሲያወሩ ሰምቻለሁ እንዴት ነው ሲያዩሽ የነበረው ቆይ ሰውዬው ካንቺ ምንድን ነው የሚፈልገው እንዴ ረዋ እየጮክብኝ እኮ ነው ይኸውልሽ ተብቃ ምንም ይሁን ምንም ሰውዬው የሚያደርገው ነገር ምንም አይጠመኝም እሺ ራስሽን ጠብቂ እሺ ረዋ እጠነቀቃለሁ ሳሪ ወይ አባዬ ደህና ነሽ ሳሪ እንዴት ጠየከኝ ቅድም ናቲ ጋር ምን እያደረግሽ ነበር
ቅድም ነግሬህ ነበር እንዴ? አክስቴ ጥሪው ብላኝ እኮ ነበር የሄድኩት። እርግጠኛ ነኝ ሳሪ? አዎ አባዬ። ቆይ ለምንድን ነው ግን ከናቲ ጋር ሳወራ ደስ የማይልህ? ናቲና ዳጊ ከእናንተ ባህሪ ጋር በፍጹም የሚሄዱ ልጆች አይደሉም። ስለዚህ ብትጠነቀቁ ደስ ይለኛል ሳሪ። ለምን? እንዴት እንደዚህ ልትል ቻልክ? ካንተ ጋር አይደል እንደሚሰሩት አባዬ? አዎ ልጄ፣ ከኔ ጋር ነው የሚሰሩት። እና ካንተ ጋር የሚሰሩ ከሆነ ጥሩ ነገር ነው የሚሰሩት ማለት ነው። እኔ የማይገባኝ ነገር ግን ቤት ሆኖ ምንድን ነው የሚሰሩት? ሳሪ ታይ፣ ያለ መደብሽን ጥያቄ አትጠይቂ። ለምን አባዬ? እኔ የምትሰሩትን ስራ ማወቅ አልችልም? እንደዛ ነው? አዎ ሳሮ፣ የስራ ጉዳይ አንቺን አይመለከትሽም። ከሆነ እሺ አባዬ፣ በራሴ መንገድ ደርስበታለሁ። ምኑን? ምን እየሰራችሁ እንደሆነ ነው? ሳሪ ምን እያልሽ ነው? ምን ነክቶሻል ዛሬ? ምንድን ነው የምትሰሩት? ስራችሁ ምንድን ነው? ለምንድን ነው ናቲና ዳጊ ይህን ያክል የሚፈሩ? ሳሮን አባዬ፣ ከናቲና ከዳግም የምቀርብህ ልጅ ነኝ። ምንድን ነው የምትሰሩት? ንገረኝ። ሳሮን የኔ ቆንጆ፣ ታውቂያለሽ አይደለም ከጓደኛዬ ጋር የጀመርኳትን ትንሽ ስራ ወደ ትልቅ ድርጅት እንደቀየርኳት? እሱን አውቃለሁ፣ ግን እማዬ እንደነገረችኝ ከሆነ ድርጅቱ የጓደኛህ እንደሆነ ነው። እሷ ከየት አምጥታ ነው የምትነግርሽ? ጓደኛዬ ከሞተ እኮ ቆይቷል። ማን ገደለው? ጓደኛህን ማን የገደለው? ሳሪ ምን ነክቶሻል? ቆይ ጓደኛዬን ሰው እንደገደለው በምን እርግጠኛ ሆንሽ? ማለቴ ምን እያልከኝ ነበር አባዬ? እንዴ ቅድም ከጓደኛዬ ጋር የጀመርኩት ብለኸኝ አሁን ሞቷል ካልከኝ እንዴት ነው ድርጅቱ ያንተ ብቻ የሆነው? ለጓደኛዬ ከመሞቱ በፊት የሚገባውን ሰጥቼዋለሁ። አሁን ይሄ ሊያሳስብሽ አይገባም ሳሪ። እና አሁን ድርጅቱ ያንተ ብቻ ነው? አዎ የኔ ብቻ ነው። ግን ከዚህ በኋላ ስለ ስራም ስለ ድርጅቱም ባትጠይቂኝ ደስ ይለኛል ሳሮን። ለምን? ቆይ ምን ችግር አለው አባዬ? ነገርኩሽ። ከአሁን በኋላ መስማት ያለብሽ እኔ አባትሽ የምልሽን ብቻ ነው። የማይሆን ጥያቄ እየጠየቅሽ ራስሽንም እኔንም ባትበጠብጭኝ ደስ ይለኛል ሳሮን። አንቺ አቤት እትዬ። የት ስትዞሪ ውለሽ ነው የመጣሽ? የእናትሽ ቤት አረግሽው? በፈለግሽበት ሰዓት እየዞርሽ እየወጣሽ እየገባሽ የምትኖሪበት? ኧረ እትዬ ስራ ሂጅ እኮ ነው። ጋሼ ነግሮታል እኮ ብዬ ነው። ምን አልሽኝ? ጋሼ ድርጅት ውስጥ ስራ ጀምሬያለሁ። ይቅርታ እትዬ፣ የነገሮት እኮ መስሎኝ ነው። የቱ ድርጅት? ጋሼ ድርጅት ውስጥ። እሱ ደግሞ የምን ድርጅት ነው ያለው? እንደዚህ ብሎ መሸወድ ጀመረ? ኧረ እትዬ ረስተውት ይሆናል እንጂ እኮ ጋሼ የራሳቸው ትልቅ ድርጅት አላቸው። ምን አልሽኝ? ትብቃ። እስኪ ጮክ ብለሽ ንገሪኝ። የምን ድርጅት ነው? የጋሼ ድርጅት ውስጥ ነው የምሰራው። ትብቃ። ምን እያደረግሽ ነው? አይ ለእትዬ እኮ የት እንደምሰራ እየነገርኳቸው ነው። ቤት ውስጥ የሚሰራ ስራ የለም? እዚህ ቆመሽ ምንድን ነው ወሬ የምትሰልቂ? በግቢያው ኤዲያ ከመውጣቷ በፊት ነበር እንጂ መቆጣት። አሁን የትም ስትዞሩና ጊዜዋን ጨርሳ ከመጣች በኋላ መቆጣት ምን ያደርጋልና? አሁን እችን ብሎ ደግሞ የቤት ሰራተኛ እንዴ! ውሸቷ ደግሞ ከቁመቷ በላይ። ምን ብለው አሸችሽ? አመለ ከጋሼ ድርጅት ውስጥ ነው ስራ የጀመርኩት ማለቷ ነው። እሱን ሰማሻት አይደል እህቴ? ታዲያ ስትቀባጥር አልሰማሃትም እንዴ? የሌለ ድርጅት ከየት አምጥታ ነው? እንደው እሱ ፈጣሪ ይወቅላት እንጂ። እውነቷን ነው አመለ። ጌታቸው አንተም በስተርጅና ውሸት ጀመርክ? ውሸት አይደለም አመለ። ሌላ ጊዜ ሁኔታውን በደንብ አስረዳሻለሁ። እሺ? ምን አልከኝ ጌታቸው? አይ አይደለም አመለ። የጓደኛ የድርጅት ውስጥ ተጨማሪ ስራ እንድትሰራ አስገብቻት። ሰራተኛ እንደዚህ ማቅበጥ ምንድን ነው? አርፋ ቤቷ ቁጭ ብላ ትሰራም እንዴ? እቺ ልጅ ናት ወይስ ዘመድ ናት? ንገረኝ እስቲ። ትብቃ በጣም ጥሩ የመስራት ሞራል ያላት ጎበዝ ልጅ ናት። ለልጆቼ ደግሞ በጣም ጥሩ ናት። እንደ ሌሎቹ ሰራተኞች አይደለችም። ምን አልከኝ? ትብቃ አንቺ የመከርሻትም ቢሆን ትስተካከላለች። ጥሩ ልጅ ነች፣ አታስቢ ነው ያልኩሽ። ምን አልከኝ ጌታቸው? ምንድን ነው የምትለኝ? ወይ ጉድ! ደግሞ ምን ሆንክ? እሺ በቃ ነይ ግቢ ወደ ቤት። እዚህ ቆመሽ ደግሞ አታሳቂያቸው። እነማን ናቸው የሚሳቀቁት? እነ ናቲ ናቸው የሚሳቀቁት። ምን አልከኝ? አመለ ነይ ከደጅ ወደ ውስጥ ግቢ፣ ተከራዮቹ ይሳቀቃሉ ነው የምልሽ። ማን? ዳግም ነው እንደዚህ ያለው? አረ እነሱ ምንም አልተናገሩም አመለ። ምን አልከኝ? ያ ወንድሙ ነው እንደዚህ የተናገረው? ማንም ምንም የተናገረሽ የለም። ወይኔ ጉዴ! ዘንድሮ ደግሞ ጭራሽ ባሰባት። ምንድን ነው አንተ ለራስ የምታወራ? ጮክ ብለህ አውራ እንጂ እንድሰማ። ጌታቸው ምን ሆነሃል? እኔ የምልህ ናቲ፣ ቆይ ሳሪ ምንድን ነው ያለች?
የምታውቃቸው ብዙ ነገሮች እንዳሉ ነው የነገረች። ማለት ቆይ ምን ልታውቅ ትችላለች? እሱም በምን ላውቅ እችላለሁ? ግን ሲመስለኝ አባቴ ሞት። የምርህን ነው ናቲ? አዎ ዳኪ፣ ሳሪ ስለ አባቴ ሞት የምታውቀው ነገር ይኖራል። ያለ ምክንያት እንደዛ አላለችኝም። ይኸውልህ ናቲ፣ ሳሩን ብዙ ጊዜ ከአባቷ ጋር ነው የምትሆን። አዎ እሷ እንደነገረችኝ ከሆነ አባቴ ሞተ ሰሞን እሷ እዚህ አልነበረችም። አዎ ናቲ፣ ግን ይኸውልህ ሳሩን የአባቷን ወንጀል አውቃ እንዳላወቀ ዝም የምትለን ሴት አይደለችም። ይህን ያህል ድፍረት የላትም። ይኸውልህ ብታውቅ ኖሮ ገና በፊት ነበር ጉድ የሚወጡ። አይመስለኝም። ሳሩን የምታውቀው ብዙ ነገር አለ፣ ነገር ግን ለአባቷ እየሸፈነችለት ነው። እርግጠኛ ነህ? አዎ ሳሪ የምታውቀው ነገር አለ። እናንተ ገብታችሁ ባታቋርጡ ኑሮ ሁሉም ነገር ልትነግረኝ ነበር። ቆይ ስለዚህ ሳሮን ስለ አባቷ ስራ ታውቃለች ማለት ነው? አዎ ይመስለኛል ዳኪ። ደግሞ ሳሩን የምታውቀው ነገር ካለ ሁሉም ነገር ለእኛ ቀላል ነው የሚሆንልን። አዎ ናቲ፣ ግን ቆይ ሳሪ እውነቱን ብታውቅ እንኳን አባቷን አሳልፋ የምትሰጥ አይነት ሰው ትመስላለች? እንደዛማ ካላደረገች እሷን በአባቴ ሞት ላይ እጇ አለበት። ናቲ ተረጋጋ፣ መናደድ የለብን። አልረጋጋም ዳግም። ሳሩን ስለ አባቴ ታውቃለች። እና ምን ልታረግ ነው? ይኸውልህ መጀመሪያ እንረጋጋ። በእኛ መቸኮል ሳሪ መጎዳት የለባትም። አሁንም ስለ ሳሩን እያሰብክ ነው? አዎ አስባለሁ። ቆይ እንዴት ነው የማላስበው ናቲ? በቃ እባክህ ዳግም። ሳሩን እንኳን በአቅሟ ስለ አባቷና ስለ አባቴ እያወቀች ዝም ብላለች። ቆይ በዚህ ዓለም ላይ ማን ነው ትክክል ሰው? ይኸውልህ ናቲ መጀመሪያ ተረጋጋ። ማን እውነት እንዳወራ መጀመሪያ ማጣራት መቻል አለብን። ከዛ በኋላ ነው መፍረድ የምችለው። ቆየ መንገዱ አልበቃ ብሎ ጭራሽ ሰፈሯ ድረስ መጣ እንዴ? አንቺ ከየት መጣሽ? ቆይ የለችም ብለህ ነው እኔ ላይ እንደዚህ የምታደርገው? እኔ ምን አደረኩ? ትብቃን እንዴት ነው የምታወራት? እንዴት ሳወራት አየሽ? ቆይ እኔ እንደፈለኩ በወራትስ አንቺ ምን አገባሽ? ምን? አዎ ምን አገባሽ? እኔ ከሷ ጋር ስታወራ ደስ አይለኝም ሮባ። አረ ጥሩ ነው። እሱን አይደለም የምትፈልጊው አንቺ? ቆይ ለምንድን ነው እኔ እንድናደድ የምትፈልገው? አዎ ስመኝ ላንቺ እንደውም አይደለም ቁሞ ማውራት እራት ነው የምጋብዛት። የምርህን ነው ሮባ? ቆይ ትብቃ ምን ነች? የት ታውቃታለህ? አረ እባክሽ እንኳን እሷን አንቺንም አውቄሻለሁ። አሁን ይጅልኝ ከዚህ ጋር። አልሄድም ሮባ። እንዴ ቆይ እዚህ ልትገተሪ ነው እንዴ መጣሽው? ቆይ ምንድነው የምትፈልጊው? ፍላጎትሽ ምንድነው? እኔም አንተን ፈልጌ ነበር የመጣሁት፣ ግን ትብቃ እያስቸገረች ከሆነ ሄጄ ሁሉም ነገር ለጋሼ እናገራለሁ። የህፃን ጨዋታ አትጮቺኝ ግን ነይ ተመለሽ። አሁን አልመለስም። ሁሉም ነገር ሄጄ እናገራለሁ። እንደዛ ማድረጋችሁም አሰሚም እንዴ አንቺ? ልቀቀኝ። ብዙዎችን የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ ለእናንተ ለውድ ደንበኞቹ የመንደሩን የመጨረሻ ብሎክ ከ20% ቅናሽ ጋር አቅርበንሎታል። ውብ እይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ ጋር ማለትም ባለ 1 መኝታ በ487 ሺህ ብር፣ ባለ 2 መኝታ በ825 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር፣ ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እርሶ 32% በ3 ዓመት ውስጥ መክፈል ከቻሉ እኛ የተረጋገጠ 60% የባንክ ብድር አመቻችተንልዎታል። ያስተውሉ፣ በእኛ በኩል ለምትሄዱ ደንበኞች እስከ 20% ቅናሽ ያገኛሉ። ያሉን ውስን ቤቶች ስለሆኑ በድርጅቱ ስልክ ፈጥነው ይደውሉ። እስካሁን እዚህ ነሽ አመል? ምን ነው ፈለከኝ? ጌታቸው የለም አልፈለኩሽም። እስካሁን እዚህ ምን ትሰሪያለሽ? ለምን ቤት አትገቢም ነው ያልኩት። አመለ ምን አልከኝ? አንቺ ደግሞ ወዴት ነሽ? ናቲ ጋር ልሄድ ነው። ናቲ ጋር ምን አለ? ናቲ ያስጠናኛል አባዬ። ከመቼ ጀምሮ ሀና? ከበፊት ጀምሮ። ውጤቴም የተስተካከለው በሱ ምክንያት ነው አባዬ። ናቲ ጎበዝ ልጅ ነው። እቺ ካስዬ ነች አለም ለዚህ የዳረገቻችሁ? ወንደላጤ ቤት ገብታችሁ እንድታጠኑ የምታደርጋችሁ? እንዴ አባዬ አሳይመንት አለብኝ እኮ። እና ምን ይሁን? ናቲ ጋር ልሄድና አስጠንቶኝ እመለሳለሁ። እኔ እዛ መሄዴ ከሆነ ያስጨነቀው ወይ እዚህ ልጥራው? በጭራሽ አለ ከናቲ ጋር ሆነ ከዳግም ጋር እንዳትገናኙ። እንዴ ለምን? በቃ ተናገርኩኝ። ሂጂ ግቢ አሁን። ቁጣው ምንድነው ጌታቸው? ሀና ምን አደረገች? እነ ናቲ ጋር ሄጄ ካላጠናው ድሮ የቀረው
ቆይ እህትሽ ምን አለችሽና ነው እነሱ ጋር ሄደሽ የምታጠኙ? ምን አልከኝ? ሀና ባይሆን ያልኩሽን ንገሪያት። ምን አለኝ? ትብቃ ምን እየሰራሽ ነው? እንትን እኮ ምን ማንን አይተሽ ነው? አክስቴ ናት ነው ወይስ ምን ፈልገሽ ነው? አይ ናቲ ጋር እኮ ስገባ አክስትሽ እንዳይሆን ብዬ እኮ። ለምን ፈርተሻት ነው? አዎ ሳሪ፣ ቅድም እኮ ከድርጅቱ ጽዳት አውጥቼ ስመለስ ደስ አላላቸው። ለዛ እኮ ነው አሁን የፈራሁት። አክስቴን ተጠንቀቂያት ትብቃ። አንዴ ከጠላችሽ የፈለገ ጥሩ እንኳን ብትሆኝላት አትሰማሽም። እሺ እጠነቀቃለሁ ሳሪ። ቆይ ናቲ ጋር ምን ልትሰሪ ነው የምትሄጂው? እንትን እኮ ልብስ የሚታጠብ ካለ ላመጣ። በቃ ናቲና ዳጊን ካላየሽ ደስተኛ አትሆኝማ? ምን ላድርግ ሳሪ፣ በፊት እኮ እኔ ሁሉንም ነገር ስለምሰራ አሁን እንዴት ያደርጉታል ብዬ እኮ እጨነቃለሁ። ጥሩ አድገሻል ትብቃ። እኔ ማግዝሽ ነገር ካለ ንገሪኝ። እሺ ሳሪ፣ አመሰግናለሁ። እዛ ሄደሽ መተሽ? አዎ ደርሼ መጣሁ። ሮባንም አገኛት። ኧረ ሮባ ደህና ነው? አዎ ደህና ነው። አሁን እየተግባባችሁ ነው መሰለኝ። ሮባ የሚያወራውና የሚያስበው አይገናኙም። ምን ማለት ነው እሱ ደግሞ? ማለቴ ሮባ እኮ ሲናገር መጥፎ ሰው ነው ብዬ አስቤ ነበረ፣ ግን በልቤ ያስበኛል። ኧረ ትብቃ፣ መተሳሰብ ላይ ደረሳችሁ? አረ ያው ማለቴ መጥፎ አይደለም፣ ተሳስቻለሁ። በፊት እንዳሰብኩት አይደለም ለማለት እኮ። ታዲያ እኔ መቼ ነው ይላልኩኝ? ታዲያ ሳሪ ለምን ሳቅሽብኝ? ይደብራል እንዴ? እንዴ ምን ነው ሳሪ? በይ ትብቃ። ወዴት ነው የምትወስደኝ? ልቀቀኝ እንጂ ምን እያደረክ ነው? ቆይ ምን ለማድረግ እየሞከርሽ ነው አንቺ? ናቲና ዳጊ ከጋሼ ጋር ያላቸውን ነገር ረስተሽው ነው እንዴ? እነሱ ደግሞ እዚህ ውስጥ ምን አገባቸው? እንዴት ነው የማያገባቸው እንዴ? ቆይ አንቺ ምንድን ነው የምትፈልጊው? ችግርሽ ምንድን ነው? ምን እፈልጋለሁ ካንተ ውጪ? እኔ አልፈልግሽም። ስመኝ፣ ቆይ አንቺ ችግርሽ ምንድን ነው? አይገባሽም እንዴ? ቆይ አንተን እያልኩ ስለምከተል ነው እንደዚህ የምትሆነው? ምንድን ነው ጥፋቴ? ንገረኝ እስኪ፣ የቱ ጋር ነው ጥፋቴ? ማን ተከተይኛለሽ እንዴ? እኔ ተከተይኝ ብዬሻለሁ። እኔ አልፈልግሽም፣ አትከተኝ። እባክህን ሮባ፣ እንደዚህ አትሁንብኝ። ልቤን እየሰበርከው ነው። ወይ አንቺ ልብ መች ነው ተሰባብሮ የሚያልቀው? እየቀለድኩ አይደለም ሮባ። እኔም አልቀለድኩ። ይኸውልሽ ስመኝ፣ አሁን ዞር በይልኝ እሺ? አይ ካልሽ ግን ሌላ ነገር ነው የሚከተልሽ። ምን ልታረገኝ? ሂጂልኝ ወደዛው። ሮባ ምን እያደረክ ነው? ጋሽ ሴት ልጅ እንደዚህ ማድረግ ተገቢ ነው ሮባ? ምንም ነግራትን ሁሉ ነገር እኮ አልሰማ ብለኝ እኮ ነው ስመኝ። ታዲያ ቢሆንስ ሴት ልጅ አባብለህ ቀስ ብለህ መክረህ ነው እንጂ እየገፈተርክ ሂጂልኝ አይባልም። ጋሼ እስቲ በደንብ ምከሩልኝ። በል ሮባ አሁን ስመኝን ይቅርታ አድርጊልኝ በልና ይቅርታ ጠይቃት። ምን? አዎ ትእዛዝ ነው። ስመኝን ይቅርታ ጠይቃት። ግን እኮ ያጠፋችው እሷ ናት፣ እኔ እኮ አይደሉም ጋሽ። ቢሆንም እሷ ሴት ልጅ ናት። አንተ ነው ይቅርታ መጠየቅ ያለብህ። እሺ ስመኝ ይቅርታ። እንዴት ያለ ይቅርታ አጠያየቅ ነው ይሄ? እሺ ምን ቀረ ጋሽ? ይቅርታ አድርገሽልኛል ወይስ አላረግሽልኝም ብለህ ጠይቃትና እጇን ሳም አድርጋት። ምን ጋሽ? አዎ ይቅርታ አደረግሽልኝ። ሁለተኛ ማት ደግሞ ከሆነ ችግር የለውም። አንቺም ይሄ ሙድሽን ካላስተካከልሽ አይቀርልሽም። እሺ ትብቃ ስልክ አታነሳም። ሂድና እንደፈለክ አድርገህ ጥራት። አንተ ያማል እንዴ? ይኸውልህ አክስትየው ግቢ ውስጥ ቆሟል። በዛ ላይ ደግሞ ጋሼም ውስጥ ሊኖሩ ይችላሉ። ዳጊ እሱ እኔን አይመለከተኝም። ገባ? ሂድና እንደፈለክ አድርገህ ጥራት አልኩህ። ናቲ ደግሞ ድርቅ የምትለው ነገር አለ። እሺ በቃ መጣሁ። አንተ ምን ሆነህ ነው? እኔ ትመጣለህ ብዬ እየጠበቅኩኝ ትቀራለህ? ንቀት መሆኑ ነው? እንደዛ አይደለም እኮ ትዬ፣ ከናቲ ጋር ነው ስራ ይዘን ነው አይደል እንዴ? ናቲ ምን አልከኝ? አረፍ ይበሉ፣ ቁጭ ይበሉ። እሺ እቀመጣለሁ። ደግሞ ሰማሁላችሁ የምታደርጉትን ጉድ ሁሉ። ደግሞ ምን አደረግን እትዬ?
አክስትየዋ በር ላይ ቁጭ ብለው መውጫ መግቢያ ነሱን ብላችኋል አይደል? ማን ነው ያለው? ምን አልከኝ? እትዬ ቆይ ማን ነው እንደዛ ያለው? ጌታቸው ነዋ። አረ እንዴት እንሳቀቃለን። እንደውም እርሶ ከመጡ በኋላ ደስታችን ጨምሯል። ምን አልከኝ? ኡፍ አረ መቃጠል። በማን ነው የተቃጠልከው አንተ? አረ እትዬ ማን ዳጊ? ወንድምን አንድ በልልኝ። እኔ አንተን ብዬ ነው የመጣሁት። አረ እትዬ እሱ እኮ ምንም አላለም። እኛ እኮ ምንም አላለም እትዬ። ምን አልከኝ? በል እንግዲህ አንተ እንደለመድከው እዛ ጨርሰው፣ እኔ ልውጣ። ዳጊ ምን ብሎኝ ነው ወጥቶ ሄደ? ሻይ ቡና ልበል ነው ያለው እትዬ። ሻይ ቡና ልበል። ስማኝ፣ ትምህርትሽን የተከታተልሽ ጎበዝ ልጅ ትሆኛለሽ ብዬ ስጠብቅ አሁንም ሮባ እያልሽ ላግኝሽ? ምን ላድርግ ጋሼ? ፍቅሬን ስላልተረዳኝ እኮ ነው እንደዚህም ሆነው። እንዴት እንደሚያናገረኝ አላዩ? ታዲያ ምን ያርግሱ? አንቺ እንደሆነ ችላ ማለት ሲገባሽ ቂጥ ስሩ እየተከተልሽው። ታዲያ ምን ላድርግ ጋሼ? እኔ እሱን ሳላይ ማደር አልችልም። ምን ማየት ብቻ ይበቃሻል። እያየሁሽ የራስሽ ለማድረግ በግድ ትታገያለሽ እንጂ። ታዲያ ምን ላድርግ? እሺ ከአይኑ ራቂ። ወንድ ልጅ የምትለማመጠው የምትለምነው የምትከታተለው ሴት ልጅ አይፈልግም። እሱ ራሱ እንዲፈልግሽ እንዲያስስሽ እቺ ልጅ የጠፋች እንዲል አድርጊው። ከአይኑ ራቂ እንጂ ዝም ብለሽ ፊት ለፊቱ አትታይ። እሺ ጋሼ አመሰግናለሁ። ወዴት ነው ስመኝ? መች ስራችንን ጨረስ? ምን ነው ጋሼ? ምን ቀረ? ያ ያልኩሽን ነገር እንዴት አረክሽልኝ? ይቅርታ ጋሼ፣ ሰሞኑን ፈተና ስለነበርኩ ማንንም ሰው አላገኘሁም። ሮቦን ራሱ ዛሬ ገና ነው ያገኘሁት። ለምን ትዘናጊያለሽ ስመኝ? ምንም ጊዜ የለኝም እያልኩሽ። ይቅርታ ጋሼ። በይ ስመኝ፣ ነቃ በይና ተከታተይልኝ። እሺ እሺ ጋሼ፣ እከታተላለሁ። ጥሩ መረጃ በቅርቡ እጠብቃለሁ። እሺ ትብቃ። እናቴ እንዴት ገባክ? ሳሪ እያለች? አዎ አለች። ግን ምን? ጋሼና እኮ አክስት እያሉ። በቃ እሺ፣ እኔ አሁን እወጣለሁ። ሳሪኝ አጋጣሚ ካገኘሻት ወደ እኔ እንድትመጣ አድርጊሽ። እሺ እነግራታለሁ። እናቴ አይ እንዴት ነሽ? ደህና ነኝ። እኔን ፈልገን የመጣው? አዎ አንቺ ፈልጌ ነበር የመጣሁት፣ ግን አሁን መውጣት አለብኝ። ምክንያቱም አባትሽ ካዩኝ ሌላ ነገር ነው የሚያስቡት። እሺ እኔ ቤት እመጣለሁ። በቃ እሺ፣ ቻው። ምን አልከኝ? አይ ምንም አላልኩም። ዳጊ ይሄ ወንድም ነው እንዴ? አዎ እትዬ፣ ናቲ ማለት ወንድሜ ነው። ያው ከአንድ እናት ከአንድ አባት ባንወለድም በቃ አባቱ ከናቲ እኩል ነው ያሳደገኝ። ምን አልከኝ? አዎ እትዬ፣ ናቲ ወንድሜ ነው። ቆይ እኔ የምለው ግን ጋሼስ ወንድሞት ነው? አንመሳሰልም ወይ? አረ በጣም ነው የምትመሳሰሉት፣ በጣም ነው የምትመሳሰሉት። ምን አልከኝ? እኔ የምለው እትዬ፣ ቆይ እስካሁን የት ነበሩ? ይህን ያህል ጊዜ ለምንድን ነው ከጋሽ የተለዩት? እሷ አግብቶ ከሚስቱና ከልጆቹ ጋር ነው የሚኖረው። እኔ ምን ላረግ እመጣለሁ? አሁንም የመጣሁት ካስዬ ስለሌለች ነው። እትዬ፣ ካስዬ ግን ባህሪያችሁ ትንሽ ከባድ ነው አይደለ? ምን አልከኝ? አይ ከካስዬ ጋር ምን አጣላችሁ? ለምን አልተስማማችሁም ብዬ ነው። አይ ዳግዬ፣ እሱማ የቆየ ታሪክ ነው ጸባችን። ሌላ ጊዜ በደንብ በሰፊው አስረዳሃለሁ። እሺ እትዬ፣ እና ሻይ ወይስ ቡና ምን ላምጣ? ምን አልከኝ? ሻይ ወይስ ቡና ምን ላምጣ? በል ዳግዬ፣ እኔ ልሂድ፣ አንተ እየመጣ ጠይቀኝ። እሺ እትዬ፣ እመጣለሁ እመጣለሁ፣ ጠይቆታለሁ እትዬ። እሺ በል። አይ ዳጊ፣ እስኪ ራቅ ይበሉልህ እንዳይሰሙ። በሽተኛ ነህ እንዴ አንተ? አትፍራ እባክህ፣ መቼም አይሰሙም። አሁን ቆይ ምንድን ነው የሚያስቅ? እስኪ ንገረኝ። የሚያስቅ ነገር አለ? ያኔ ከካስዬ ጋር፣ አሁን ደግሞ ከአክስትየዋ ጋር ያለ ግንኙነት ነው። አንተ ከኩዮች ይልቅ ትላልቅ ሰዎችን ማስመጥ ይቀላል። እስኪ እሱን ዘዴኛንም ማስተምረ። አንተ ቀልድ አባቴ፣ ምን አለብህ? እኔ እዚህ ይዳረቃሉ። አንተ አደናቆረችኝ። ምን አልከኝ? አደናቆረችኝ።
ነሽ አንቺ? ስሚ ትብቃ። አቤት አና። የሚጠጣው አንቺ እስቲ። እሺ ስሚ አንቺ። እኔ ነው? ከአንቺ ውጭ እዚህ ውስጥ ማን አለ? ሀና። ቆይ ግን ምን አድርጌሽ ነው እንደዚህ የምትንቂኝ? እንዳከብርሽ ፈልገሽ ነበር? ኮተታም ልክሽ ነው አውቂ። እሺ የጊዜ ጉዳይ ነው እንጂ የሰው ልጅ ነገ የት እንደሚደርስ አይታወቅም። እሺ አትፍረጃ ሀና። ሲቀጥል የሰው ልጅ ዋናው ነገር ሰው ሆኖ መገኘት ነው። በዚህ ልክ ሰው አይናቅም። እሺ እኔ እና አንቺ እንደዚህ የምትናገሪው ከየትም የመጣሽ ለቃቃሚ ሀና። ምን ልታመጪ ነው? ካጠፋው ይቅርታ። አንተ ጋሺ፣ አንተም እዚህ ተጎልተህ ነው የምትውለው? ምን አደረኩኝ ጋሺ? እኔ የምለው እነዛም ናቲና ዳጊ እዛ ተጋድመው ይውላሉ። አንተ እዚህ ተጎልተህ ትውላለህ። ቆይ የኔን ስራ ማን ነው የሚሰራልኝ? መች ተቀመጥኩኝ ጋሺ? እያየሁ አይደለም እንዴ? ልትዋሸኝ ነው? ኧረ እኔ ሰው እስከሚወጣ እየጠበቅኩ ነው ጋሺ። እርሱ ራሱ አሁን እዚህ አካባቢ ባይታዩ ጥሩ ይመስለኛል። ማንን እየጠበቅ ነው ሮባ? ማንነቱን አላወኩም ጋሺ። አሁን እርሱ ራሱ እዚህ አካባቢ ባይታዩ ጥሩ ነው። ወደ ቤት በጊዜ እሺ? ነው እንዴ? እንደዛ ከሆነ ጥሩ። እኔ የምጠነቅቃለሁ። አደራ ሮባ፣ ያ ብሩክ ሳይቀድመኝ ቅደምልኝ። እሺ እሺ፣ ችግር የለም ጋሺ። ምንም ያስቡ። ጥሩ፣ በርታ። ታዲያ የደረስክበትን አሳውቀኝ። እሺ ጋሺ። ጥሩ። እንዴ ሳርዬ አለሽ እንዴ? እኔ እኮ እዛ አክስቴ ደህና ነሽ? ምንድን ነው እሱ? የዚች ትብቃ ነው አትብቃ እንጂ የእሷ ስራ ነው። አንቺ ትብቃ አትብቃ አያብቃት። ትብቃ። አንቺ ምንድን ነው ይሄ? ምን ነው ትዬ? ምን አጠፋው? ይሄዋ ምንድን ነው እዚህ ቤት እስካሁን ሳይጸዳ ምን ማለት ነው? አረ ጸድቷል ትዬ። ምን ነው? ምን አይተው ነው? እኔ ነኝ እዚህ ላይ ውሃ የደፋሁት? የምን ውሃ? ምንድን ነው የምን ውሃ ማለት? እኔ እንደደፋኝ ከዚህ ደፍቶ ቢጥልሽ ተነሽ ሂጂ ወደዛ። እትዬ ይቅርታ በጣም ቅድም እኮ ሀና። ዝም በይ ብዬሻለሁ። እኔ ሰበብ አልፈልግም። ሂጂና አሁን አምጪና አጽጂ። እሺ ትብቃ ተረጋጊ። ቆይ ረስተሽው ነው? አዎ ሳሪ ረስቼው ነው። አክስቴ እባክሽን ትብቃ እንደዚህ አትናገሪ። አታይ። ምን አልሽኝ? አክስቴ ትብቃ አውቃ አይደለም ክፉ ነገር አትናገሪያት እባክሽን። እያየሽ አይደል እንዴ ባይንሽ የምትሰራውን ስራ? እንዴት ነው እኔ ዝም ብዬ ማልፋት? ስሚ፣ ይሄ ትዕቢት የትም አያደርስሽም። አንገትሽን ደፍተሽ ስራሽን ብትሰሪ ይሻላል። ለደሃ መድኃኒቱ ስራው ነው እንዴ? ደሃ ውለሽ ትዕቢት ተጨምሮብሽ የት ትደርሻለሽና? ስሚ፣ እድሜ ልክሽን የሰው ቤት ሰራተኛ ሆነሽ ነው የምትቀሪ። ስራሽን ብትሰሪ ይሻላል። አክስቴ ዝም በይ አንቺ። እኔ የሚጠቅማትን ነው የተናገርኩት። የልትሄጂ ነው? መጣሁ። ምን ትላለህ እንዴ? ሂጂ ወደዛው። እግሬ ልትጠርገው ነው እንዴ? ሂጂ ይዘሽ ውጭ በቃ። አምጥታ እሺ። ዳጊ ተነስ። ወዴት ነው የምነሳው? ሂደህ ሳሮንን ጥራት። ከዚህ በላይ መጠበቅ አልችልም። ይኸውልህ ናቲ፣ እጠራልሃለሁ፣ ችግር የለውም። ግን አንተ ተረጋግተሃል? አዎ ተረጋግቻለሁ። ማን ነው? ሳሮን ናቲ። ገቢ። ቆይ ሳሪ፣ ዛሬ እንዴት ነው ነገሩ? እባክሽ እንዴት መጣሽ? ማለት ሌላ ጊዜ አልመጣም ነበር እንዴ? አይ ያው ጋሼ ስለተቆጡ ብዬ ነው። አሁን አባዬ የለም ዳጊ፣ ግን መመለሱ አይቀርም እና ቶሎ መለሳለሁ። እኔ እንኳን መጣሽልኝ።
ዳጊ አንዴ ሳሪ ላውራት። ስለዚህ እኔ ልውጣ? አውጣ። በዛውም ዳጊ አባዬ የመመለሱና ለመመለሱ ንገረኝ እሺ? እሺ ንግስት፣ ታዛዥ። ናቲ ግን ምን ልታወራኝ ነው? ይሄን ያክል ከዳጊ የሚያስደብቅ ነገር? ብቻችን ብንሆን ጥሩ ነው ብዬ ነው። ምን ነው ደበረሽ? አይ አልደበረኝም ናቲ። ጥሩ ወሬ ይዘን አባትሽ መተው አቋረጡን። አዎ አባዬን ትንሽ ፈርቸው ነበር። ዛርዬ ምንም ነገር አትፍሪ፣ ያለውን ነገር ለእኔ ንገሪ። ምን ልንገርህ? አንቺ የምታውቂው እኛም ማናውቀው የሆነ ነገር እንዳለ ይሰማኛል። በይ ንገሪ። አይ ተው ናቲ፣ አይሆንም። ለምን እንዴ? የኔና አንቺ ጓደኝነት ዝም ብሎ ነው እንዴ ሳሪ? እንደዛ ለማለት ፈልጌ ሳይሆን ናቲ ተረዳኝ እባክህን። አሁን ምንም የምናገረው ነገር የለም። ሁሉም ነገር ለፈጣሪ ከሰጠው ቆይቻለሁ። በዛ ላይ አሁን ምን ሊፈጠር ነው አሁን ላንተ ምነግርህ? በጣም ያሳዝናል። እኔ እኮ እንደራሴ ሰው የምታይ መስሎኝ ነበር። እሱማ እንደዛ ነው ናቲ፣ ግን እባክህን አታስጨንቀኝ። አሁን ምንም የምናገረው ነገር የለም። እርግጠኛ ነሽ ሳሪ? አዎ ናቲ፣ አሁን ምንም የምነግር ነገር የለም። ትብቃ፣ አንቺ ትብቃ። ምንድነው ደግሞ ዛሬ ሰላምታም የለም እንዴ? ቆይ ችግርሽ ምንድነው? እስቲ ተወኝ ሮባ፣ ጥሩ ስሜት ላይ እንኳን አይደለሁም። ምን እሺ ነው? ቆይ ከሼቦ ጋር ተጣላችሁ? እስኪ ተወኝ። ምንድነው መተውሽ? የሆንሽውን ነገር ተናገሪ እንጂ አንቺ። ሮባ ምንም አልኩ እኮ በቃ። አንቺ ቆይ ወዴት ነው የምትሄጂው? የሆንሽውን ነገር ተናገሪ እያልኩሽ አይደል እንዴ? ወደ ስራ። ወደ ድርጅቱ ነው? አዎ። ደስተኛ አይደለሽም አይደል? ደህና ነኝ ሮባ፣ ፈጣሪ የተመሰገነ ይሁን። ምን እያደረክ ነው ሮባ? እኔ እኮ ሲከፋሽ መታቀፍ ትወጃለሽ ብዬ ነው። እንዴ ጋሽ ዳግም እንዴት ሆነ? እንዴት ነህ? ሮባን አሁን አገኘሁት። ለካ እሱ ስራውን እየሰራላችሁ ነው እናንተ የምትጋደሙት። የት አገኙት ጋሽ? እዚህ መንገድ ላይ። ባይሆን እናንተ ምን ላይ ደረሳችሁ? ምን አዲስ ነገር አለ? ተወው፣ ግድ የለም ናቲን ይጠይቀዋል። እንትን ነው ጋሽ፣ ናቲ እንኳን ቤት የለም። ቤት የለም? አዎ ወጣ ብሏል። ማን ነው? ቆይ ግድ የለም እኔ ከፍታለሁ ዳጊ። እሺ ቀጮ፣ ዛሬ ከየት ተገኘሽ? ጋሼ ማውራት አለብን። ስለምን ስመኝ? ችግር አለ እንዴ? አዎ ትብቃ እያስቸገረች ነው። ትብቃ? ምን አድርጋ ነው ደግሞ እሷ? ከትብቃ ጋር ምን አገናኛችሁ? ጋሼ ትብቃ ሮባን እያስቸገረችው ነው። ትብቃና ሮባ ደግሞ ምንድን ነው የሚያገናኛቸው? ስመኝ ዳግም ታውራበት እንጂ ተዋት። ምንድን ነው እሱ? ስመኝ ንገሪኝ።